ሰላም የቲክቶክ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬ ገራሚ በሆነ የቡዙር አሽያ አሰራር ይዤላችሁ መጥቻለሁ። ከፍራፍሬ ጋር የሚሰራ ነው። አብራችሁ ሁኑ። እንደምታዩት በጣም ነው የሚያምረው። መግቢያው ላይ እዚህ ጋር ግማሽ ኩባያ እናደርጋለን። እሱን ግማሽ ኩባያ እናደርጋለን። ከዛ በኋላ እዩ ቡዙር አሽያ ማለት ይሄ ነው። እሺ ወዶቼ፣ ከዛ እዚህ ጋር 2 ኩባያ ከግማሽ ወተት እናደርጋለን። ቪዲዮ ኮፒ ሊንክ እያደረጋችሁ ብቻ እናንተ ተከታተሉኝ። የዩቲዩብ ቻናሌ ደግሞ ሰብስክራይብ አድርጉልኝ ወዶቼ፣ 1000 አስገቡኝ። እዚህ ጋር ደግሞ 1 ኩባያ የአሲር ማንጎ እናደርጋለን። ማዕወርድና ዛዕፈራን ሀሊሙ ከሳፍ መሀላ እንደምታዩት ያው 2 ደግሞ ቂሽጣል ከሬመል መራኢ እናደርጋለን። ከዛ እነሱን እጃችንን በደንብ እንትን ብለን እንመታቸዋለን ማለት ነው። በደንብ እንደምታዩት እንዲህ እንመታዋለን በደንብ። የዩቲዩብ ስሜ ሰሊ ኩሽና ነው። እሺ ወዶቼ 1000 አስገቡኝ ፕሊስ የሀገሬ ልጆች። እናንተ ሰብስክራይብ አድርጉኝ፣ ኮፒ ሊንክ አድርጉልኝ እንጂ እኔ ማላሳያችሁ ሙያ የለም። እንደዚህ በደንብ ከመታ ነው በኋላ ባለሙያ ነው ማረጋችሁ ኢንሻአላህ። በደንብ እንመታዋለን እንደዚህ እንደምታዩት። እንዲህ ካቀላቀል ነው በኋላ እዚህ ጋር ፍራፍሬ ያለኝ ሂነብ፣ ቱፋህ እንዲሁም ፍራውላ፣ ቱት በጥቁሩም በቀዩም እንዲሁም ማንጎ በቃ ያላችሁን በጠቅላላ ተጠቀሙ። ያላችሁን በጠቅላላ ማለት ነው። እኔ ያለኝን በጠቅላላ ተጠቀም ያለው። ከዛ እንዲናቀላቀለዋለን በደንብ። ከዛ ሸፍነን ፍሪጅ ውስጥ ቢያንስ ከ3 ሰዓት እስከ 4 ሰዓት በደንብ መቀዝቀዝ አለበት። ይሁት እንዴት እንደሚያምር ያሰላም። ይሄ ከዛ ራሳቸው በእቃ ታረጉላችኋላችሁ ወይም ደግሞ እንደዚሁ ከድናችሁ ታስቀምጣላችሁ። ከዛ እነሱ እየቀነሱ መብላት ብቻ ነው ማለት ነውና ይሄን ይመስላል። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ኮፒ ሊንክ አድርጉልኝ። ለቤት አዲስ ከሆናችሁ ፎሎ አድርጉኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይ